እረኞች ሞልተው የተጋበዙበት ሲበሉ ሲጠጡ ወይኑ አልቆባቸው ድንግል እናታችን ቤዛዊተ ዓለም አንቺ ደረስሽለት ሆንሽው አማላጅ። እናት አለኝ የምታብስ እንባ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንባ መጠጊያ ናት። እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና ጌታችን ታምር በማየ ቃና ተመርጣ ታድላ በማየ ቃና መጀመሪያ ሆነች በማየ ቃና ቃና ዘገሊላ በማየ ቃና ቃናን ሲያደርጋት የታምሩ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ ሳላት ቤተ ክርስቲያን በጣም ደስ አላት ደስ አላት ቤተ ክርስቲያን በጣም ደስ አላት ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በሥርዓተ ቁርባን ተዋህደዋል ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በሥርዓተ ቁርባን ተዋህደዋል ደስ አላት ቤተ ክርስቲያን በጣም ደስ አላት ደስ አላት ቤተ ክርስቲያን
ደስ አላት ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በሥርዓተ ቁርባን ተዋህዱላት ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በሥርዓተ ቁርባን ተዋህዱላት ደስ አላት ቤተ ክርስቲያን በጣም ደስ አላት ደስ አላት ቤተ ክርስቲያን በጣም ደስ አላት ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በሥርዓተ ቁርባን ተዋህዱላት ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በሥርዓተ ቁርባን ተዋህዱላት በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ እድምተኞች ሞልተው የተጋበዙበት ሲበሉ ሲጠጡ ወይኑ አልቆባቸው ድንግል እናታችን ቤዛዊተ ዓለም አንቺ ደረስሽለት ሆንሽው አማላጅ በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ አንተ እያለህስ ማፈር የለባቸው ሁሉ ይቻልሃል ወይኑን ሙላላቸው ማድጋው ባዶ ነው ብለሽ የተናገርሽ ጌታን ያሳሰብሽው እመቤታችን ነሽ በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ የጌታ አምላክነት የተገለጠበት ምንኛ ታደለ የነ ዶኪማስ ቤት ዛሬም ይኸው በዚህ በሰርገኞቹ ቤት በረከት ፈሰሰ በአምላክ ቸርነት በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ ውሃው ተለውጦ የወይን ጠጅ ሲሆን በቃና ገሊላ ሁላችን አየን እግዚአብሔር ከኖረ በመካከላችን ሁሌ ይሰጠናል ይህን መሰል ወይን በቃና ዘገሊላ በቃና
በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ ዘስውር እምኔነ ይሰግዙ ተኮነ ዘስውር እምኔነ ይሰግዙ ተኮነ ተአምረ ወመንክረ መድኃኒነ ዘገሊላ ከርካበ ኮነ ተአምረ ወመንክረ መድኃኒነ ዘገሊላ ከርካበ ኮነ ዘስውር እምኔነ ይሰግዙ ተኮነ ዘስውር እምኔነ ይሰግዙ ተኮነ ተአምረ ወመንክረ መድኃኒነ ዘገሊላ ከርካበ ኮነ ተአምረ ወመንክረ መድኃኒነ ዘገሊላ ከርካበ ኮነ ዘስውር እምኔነ ይሰግዙ ተኮነ ዘስውር እምኔነ ይሰግዙ ተኮነ ተአምረ ወመንክረ መድኃኒነ ዘገሊላ ከርካበ ኮነ ተአምረ ወመንክረ መድኃኒነ ዘገሊላ ከርካበ ኮነ ሙሽራዬ ሙሽራዬ አበባ ነው አበባ 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 ናት አበባ አበባ ከመቼውም ይልቅ አበባ አምረው አጊጠዋል አበባ በነጩ ልብሳቸው አበባ ጸዳ መስለዋል አበባ ሙሽራዬ ሙሽራዬ አበባ ነው አበባ አበባ ናት አበባ
መዘምራንም ልጆቻችን ያው ቢዘምሩ ከውጭ ቁጭ ብለዋል። እኔና እናንተ ደግሞ ለማክበር መጣናልና አሁን ሽልማትም ካለ የሚሸልም ይኖራል። እንደገና ደግሞ ያው ምርቃንም ይኖራልና ስብሐት ተብሎ ጸሎት ተደርጎ ከዚያ የሚሸልመውን ሰው ደግሞ ያው እንጥያለን በልጅ ደስ የሚለው ማለት ነው። ደስ ያለው ያው ሁሉ ነገር ምስጋናም በምን ያመሰግናል አይደል? ስለዚህ ያንን ስብሐት ይባል ጸሎት እናድርግ ከሽልማቱ በፊት ማለት ነው። ይባርክልን ይቀድስልን በሰላም እንደዋለ በሰላም ያስመሸን እና አብርሃምን ሳራን እና ርብቃን እና ራሔልን ጋብቻ ይባርከ ልጆቻችን ጋብቻቸውን ይባርክልን። በተቀደሰ በተክሊል ነው የተጋቡት። ባንከ ብርሃን ቅድስት ኪዳነ ምሕረት ባየቄና ነው ጋብቻቸውን የመሰረቱት። ፍርሃርያን በመተስብ ቤተክርስቲያን እነሱ ሕጋቸውን ጠብቀው ክብረ ንጽሕናቸውን ጠብቀው የክብራቸውን ንጽሕና ተክሊል በዛሬው ዕለት አግኝተዋል። አጨብጭቡላቸው ለላቸው። ይህ ትልቅ ክብር ነው። ስለዚህ የታደሉ ብዙዎች አሉ፣ ያልታደሉም ደግሞ ያው በንስሐ መነሳት ይቻላል። ግን ትልቁን ክብር የመጀመሪያ ተክሊል ያገኙ ክብር ትልቅ ክብር ነውና ለሁላችን ትምህርት ነው። ወጣቶች ትኖራላችሁ። ይህ ክብር ነው። በቤተ እግዚአብሔር እያሸበሸቡ እየተዘመረላቸው ወጣኑ እየጤሰላቸው በቅባ ቅዱስ በመስቀሉ ተባርከው በስጋው ደግሞ በእውን መታጀብ ትልቅ ክብር ነው። አሞራው በላይ ሲያይሽዋለ ተብሎ የውሸት ዘፈን አሞራው ሲጤሷለ ተብሎ ትልቅ ክብር ነው ያገኘው ማለት ነው። ዳራችን ይባርክልን። እንግዲህ ሌላ ማስተማሪያ ፕሮግራም እና አባቶች ትንሽ ገለጻን ታስቡካላችሁ አስተምሩና ከዚያም በኋላ ሽልማት የደስ ስሙ የተመሰገነ ይሁን። ለቤታችን በማራዝነት አትልኝ በድቁና ዘይት ገብታ ለቤታችን ለማራን ከልጇ ከኢየሱስ ክርስቶስ ጋር የጎደለውን ያንን ያለ የተሟጠጠውን ህይወት ወይኑን ውሃ ቢያልቅ ውሃ ሞልተው ያንን ውሃ የበለጠ ወይን ከፊት ከነበረው የበለጠ ወይን አጣፍታ ያማለለች እናታችን ድንግል ማርያም በእነዚህ በትዳራቸው ገብታ ደግሞ ቤታችን የጎደለውን እየሞላች ያለውን ደግሞ እንዳይጎድል አድርጋት ባርክልን። በሰላም ያውለን። አባታችን እንጸልይ ተነሱ። አባታችን ሆይ በሰማያት የምትኖር ስምጣ ፈቃድ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ሰላምታ በስጋሽን ልንመሳቀና እግዚአብሔር ሰላምታ ከሴቶች ይተላልፈሻል በዛሬ ተመላክ እንደወደ ከጌታችን ኃጢአታችን በደላችን ሁሉ ያስለ ዘላለሙ ለምኝልን። ለበት በስራ ነው የማይፈራታ እግዚአብሔር ታዳሚዎች የረዳችሁ ቤተሰቦች ልጆች ቤተሰቡ የከበረ ቅዱሳን ወንድሞች ሁሉ ካህናት የወሬን ካህናት የቤትን ካህናት መዘመሪያ የተራዳችሁ ሁሉ ያረዳዳችሁ። ስለዚህ ሽልማቱ እንጠጣላችሁ፣ የምትበሉ እንበላለን። ሰንበት ተማሪዎችንም እናመሰግናለን። የፈለገ ሕይወት ቅዱስ ራሔል ቤተክርስቲያን መዘምራን እግዚአብሔር ቃለ ሕይወት ያሰማችሁ። እንግዲህ ያው መስራቾችም ሰንበት ተማሪዎች አሉ። መስራቹ አንዱ ነው ቤተክርስቲያኑ ክርስቶስ ቢመሰረተው በደሙ ራሱ እኛ ደግሞ እንደ ሥጋ ፈቃድ ክርስቶስ ለምረን ደግሞ እግዚአብሔር ራሱን መስጠተን ካህናቶችም አሉ። ሁሉ ደስ ይላል። ወዲህ ወንድማችን አንዱ አብሮ ባቸው በክብር በተክሊል ማለት ነው ከባለቤቷ ጋር እግዚአብሔር ጋብቻቸውን ይባርክልን። ይህን ለማክበር የመጣችሁ ከሩቅ ቦታ የመጣችሁ ከቅርብ የመጣችሁ ከእግዚአብሔር ከእናንተ ጋር ይሁን። ፕሮግራማችንን ጨርሰናል፣ አክብራችኋል። ከዚህ የበለጠ ደስታ የለንም። እግዚአብሔር በቤታችሁ ደስታ ብልጽግና ይቆያችሁ። በሰላም ለፋችሁ ይህ ፕሮግራም እንዲያምር የተራዳችሁ ሁሉ ለእነሱ ምስጋና አቅርቡላችሁ። በተረፈ እግዚአብሔር ይቆየን። እግዚአብሔር ይስጥልን። እናመሰግናለን። እግዚአብሔር
እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና ለጌታችን ታምር
ታድላ በማየ ቃና መጀመሪያ ሆነች በማየ ቃና ቃና ዘገሊላ በማየ ቃና ቃናን ሲያደርጋት የታምሮ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔዓለም ታምር ሠራ በማየ ቃና መድኃኔዓለም ታምር ሠራ በማየ ቃና ታውቋት ስላለችው በማየ ቃና ወይንኬ አልቦሙ በማየ ቃና ውሃ ወይን ሲሆን በማየ ቃና ሁሉም አዩ ሰሙ በማየ ቃና ቃናን ሲያደርጋት የታምሮ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔዓለም ታምር ሠራ በማየ ቃና መድኃኔዓለም ታምር ሠራ በማየ ቃና አሳላፊዎቹም በማየ ቃና ግራ ቢገባቸው በማየ ቃና የድንግል ማርያም ልጅ በማየ ቃና ከጭንቅ አወጣቸው በማየ ቃና ቃናን ሲያደርጋት የታምሮ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔዓለም ታምር ሠራ በማየ ቃና መድኃኔዓለም ታምር ሠራ በማየ ቃና እኛም እናምናለን በማየ ቃና በእርሷ ትንብልና በማየ ቃና ስለ ቃል ኪዳኗ በማየ ቃና ሁሉ እንደሚቃና በማየ ቃና ቃናን ሲያደርጋት የታምሮ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔዓለም ታምር ሠራ በማየ ቃና መድኃኔዓለም ታምር ሠራ በማየ ቃና እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔዓለም ታምር ሠራ በማየ ቃና መድኃኔዓለም እችን ቀን ቀድሶ ለሰጠ
እናውቃለን በእውነት አጭን እንደሆነ መሆኑ አይደለም ወፍራም ነው እንደ ሀብታሞቹ እንደው እንትን መኪና ባይኖረው ልክ እንደዚያ ሰፋ ያለ ልጅ ነው አይኖር ቅዱሳን እግዚአብሔር ይስጥህ ለቁም ነገር አደረስክ አስተምረክ ለዚህ ክብር አበቃ እግዚአብሔር ይስጥልን ደግሞ ያው እንግዲህ ምርቃት ትልቅ ነገር ነው ምርቃት ዝም ብለን ስንመራረቅ አንዳንዶቹ ምርቃት ምን እንደሆነ የማያውቁት አለ ምርቃት እኮ ያው በሙሉ ከዚህ ያለው ሊቃውንት ነው ምርቃት በመጽሐፍ ቅዱስ ላይ ያለ ነው እርግማ መረገምም በመጽሐፍ ቅዱስ ላይ ያለ ነው አብርሃም ይስሐቅን መረቀው ይስሐቅ ያዕቆብን መረቀው እርግማንም በኖህ አለ ወይኑን አምርቶ ጠጥቶ እንዴት እንደሆነ ለእናንተ አልነግርም ለቀባሪው ማርዳት ነውና መመራረቅ ያልወለደን እንዲወልድ ያደርጋል ድሮ ህክምና በሌለበት ሰዓት በምርቃት ነበር መካኖችን እንዲወልዱ የሚያደርጉት የታመመንም ደግሞ ህክምና በሌለበት ጊዜ በምርቃት ነበር እንትን የሚያደርጉ እኔ አንድ መጽሔት አንብቤ ነው ድሮ ህክምና በሌለበት ጊዜ አጼ ምኒልክ ታመሙና ለመጽሔቱን አንብቤ ነው እና በምርቃት የሚያድን እንትን መጥቶ እንደ ህክምና ማለት ነው አሁን አጼ ምኒልክ ታመሙና ሌሎቹ ነገስታቶች አጼ ከሌ ነው ታዳ እምዬ ምኒልክ ያው በደግነታቸው እምዬ ምኒልክ ነው የሚባሉትና እምዬ ምኒልክን በምርቃት የሚያድን ከህመማቸው የሚፈውስ እንትን መጣ ከየትም እንትን ይበለው በማንኛውም ሃይማኖት ይሁን እግዚአብሔር ከሰጠው ነውና እግዚአብሔር በማንኛውም ላይ ሊያድር ይችላል ስለዚህ እምዬ ምኒልክ የደሃናት አንተ ልትሞት አረ ያሸረክ እያለ በሚልበት ጊዜ እቴጌ ጣይቱ አሜን አላሉም ምኒልክ ጣይቱን አሜን በይበላት አሜን ያለ ቀደማት አለ ያነሰው ወደ ንጋት አካባቢ ላይ ይሞታሉ የተባሉት እንትን የድሮ ነገስታቶች መቼም ምንም እንትን ልዕልት የሆነች ነገስት መቤትን ብትኖር ወደ ንጋት አካባቢ ላይ እቴጌ ጣይቱ ወደ ፍልውሃ ሲሄዱ ይሞታሉ የተባሉት አጼ ምኒልክ እንደ ዶሮ ተንደፋድፈው ላይ ያሏል ጉብ ሲሉ የወሎው የንጉስ ሚካኤል ሚስት የሆነችው የልጅ ኢያሱ ሚስት የተጸነሰችው የዚያን ጊዜ ነው ይባላልና መካንን እንዲወልድ እቴጌ ጣይቱ በጀግንነታቸው ይታወቃሉ እንጂ ዘር የላቸው በኋላ ያባተን መንግስታትን ተወርሳለች ተብሎ ኢያሱ ተመከረና በግዞት ወስዶ አስሯቸው ተወዶ ከመኖር ተጠልቶ መውለድ ማን ያይብኝ ነበር ይህን መሳይ ጉድ እያሉ መካንነት መጥፎ ነው ያንጎራጎሩ ወይ እያሉ ያችን የመሰሉ ጣሊያንን ያሳፈሩ ጀግና አልቀሰው ነው ልጅ በመለለታቸው የሞቱ ልጅ ይስጣችሁ በድህነትም ቢሆን ልጅን የመሰለ ጸጋ የለምና ይስጥ ልጅ ወለጂ ይስጥ ልጅ ነው ትልቁ ነገር የዚያን ጊዜ እኮ አንድ ልጅ ቢኖራት ነው ማን ነው እናቴን ብሎ እንደው እንትን ሸፍቶ ያስከብራት ነበር እቴጌ ጣይቱ አንጎራጉራ የሞተችው መካን በመሆኗ ነውና መካን መሆን መጥፎ ነውና ልጅ ትልቅ ነገር ነው አሁን አንዳንዱ ቆይ መኪና ገዝቼ ቆይ ፎቅ የተሰርቼ ይላል ፎቁንም እንትን ነው ልጆች እግዚአብሔር ስጦታ እኮ ናቸው ልጆች ከእግዚአብሔር የሚሰጡ እንጂ በፈለግናቸው ጊዜ ዝም ብለን የምናገኛቸው ባልፈለግናቸው ጊዜ ቆይ መኪናውን ከገዛው በኋላ ልጅ ትመጣለህ ቢሉት አይመጣም መኪናውን ይገዛል ፎቁን ቤት ይሰራል ከዚያ በኋላ በመኪናው አይደሰተበት በፎቁ አንቺ ነሽ ማን አንተ ነህ ማን ፍርድ ቤት እንደገና ንብረት ለመካፈል ከዚህ ሁሉ ገና ልጅን የመሰለ ልጆች እኮ ከእግዚአብሔር ሲመጡ እንደው በእውነት ይሄን ሁሉ ሊቃውንት ነው እንትን ያለውና
ስንቁን ቋጥሮ ነውና የሚመጣው። ቆይ አዎ ቤት ገዝቼ ቆይ እንትን ብዬ አይደለም ስንቁን ይዞ ነው የሚመጣው ወደዚህ ዓለም ሲመጣ። እኛውን ወደ ጎጃም ብንሄድ ፍቅር ካለን አብረን አገልግላችንን ፈተን አብረን እንበላለን፣ ከሌለን እየብቻ እንበላለን እንጂ ስንቁን ይዞ ነው የሚመጣው እንጂ የእናንተን አይበላም። ውለዱ፣ በመውለድ ክበሩ። አንቺ በመውለድ እሱ በሀቅ የሚያሸንፍሽ ይሆን የለም። ተሞሽረዋል። ሙሽሮች ካሌሉ ዘር ከሌለ ደግሞ ትውልድ ካሌለ ሀገር። ስለዚህ እግዚአብሔር የተባረከ የተቀደሰ ዘር ይስጣቸው። ኢትዮጵያን የሚያገለግል ሀገርን የሚያገለግል አባት እናቱን የሚያከብር እንዲህ ከሰው የሚግባባ ዘር ይስጣቸው። ሁላችንም ይባርከን። ሁላችንም የተባረከ ዘር ይስጠን። ጧሪ ቀባሪ ይስጠን። ሀገራችን ይባርክልን። ምርቃት ከሰማይ ይውረድ። ምርቃት ከምድር ይውጣ። እግዚአብሔር ኪሳቸውን ይሙላ፣ ቤተሰቦቻቸውን ይሙላ፣ ወንድማቸውን ይባርክላቸው፣ እድሜ ጤና ይስጣቸው። ሁላችሁም የተሰበሰባችሁ ለዚህ ቀን ለተባረከ ቀን ለዚህ ለተባረከ ጋብቻ ስለሆነ እውነት ሳይገባን ተገብቶን እግዚአብሔር ጠብቆ ሰብስቦን ሁላችንም ክርስቲያኖች ነን። ሌላም ቢሆን እግዚአብሔር ይጠራዋል፣ እግዚአብሔር ይባርከዋል፣ እግዚአብሔር እኮ ይፈልገዋል። ስለዚህ ሁላችንም ሳይለየን ለመንግስቱ እንዲሁ ይሰብስብ። እኔ ባጎደልኩት ዕለተ ቀኑ ሰንበት ይሞላበት። አሜን። ይቅር በሉ። ቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ በቃና ዘገሊላ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ እድምተኞች ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ
ስብሐት ይደሉ ጀነበር በማለም ሙሽሮች ነው አምላክነት የተገለጠበት ምንኛ ታደለ የነ ዶኪማስ ቤት ዛሬም ይኸው በዚህ በሰርገኞቹ ቤት በረከት ፈሰሰ በአምላክ ቸርነት በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ Mera
ተለውጦ የወይን ጠጅ ሲሆን በቃና ገሊላ ሁላችን አየን። እግዚአብሔር ከኖረ በመካከላችን ሁሌ ይሰጠናል የሚያሰብ ወይን በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ ዘስውር እምኔነ ይሰግዞ ተሆነ ዘስውር እምኔነ ይሰግዞ ተሆነ ተአምረ ወመንክረ መድኃኒነ ዘገሊላ ከካበ ኮነ ተአምረ ወመንክረ መድኃኒነ ዘገሊላ ከካበ ኮነ ዘስውር እምኔነ ይሰግዞ ተሆነ ዘስውር እምኔነ ይሰግዞ ተሆነ ተአምረ ወመንክረ መድኃኒነ Sera
በሰርጋችን ዕለት እንድትባርከን ጌታ ጠርተንሃል በእምነት ሆነን ከእናት ጋራ ከእመቤታችን ከመላእክቱ ጋር ና በሰርጋችን ከሐዋርያት ጋር ና በሰርጋችን ከወዳጆች ጋር ና በሰርጋችን በሰርጋችን ዕለት እንድትባርከን ጌታ ጠርተንሃል በእምነት ሆነን ከእናት ጋራ ከእመቤታችን ከመላእክቱ ጋር ና በሰርጋችን ከሐዋርያት ጋር ና በሰርጋችን ሙሽሮቹ ያብባሉ ገና ሙሽሮቹ ያብባሉ ገና ሙሽሮቹ ያብባሉ ገና ሙሽሮቹ ያብባሉ ገና ኢያቄም ወሐና ኢያቄም ወሐና ኢያቄም ወሐና ኢያቄም ወሐና ሙሽሮቹ ያብባሉ ገና ሙሽሮቹ ያብባሉ ገና ሙሽራዬ አንቺ ነሽ ከአጥንቴ
የወጣሽ የኔ ምልሽ እግዚአብሔር የሰጠኝ ከሴት ሁሉ መርጬ እንዳገባሽ ሙሽራዬ አንተ ነህ ከአጥንት የወጣው የኔ ምልህ እግዚአብሔር የሰጠኝ ከወንድ ሁሉ መርጬ እንዳገባ ሙሽራዬ አንቺ ነሽ ከአጥንቴ የወጣሽ የኔ ምልሽ እግዚአብሔር የሰጠኝ ከሴት ሁሉ መርጬ እንዳገባሽ ሙሽራዬ አንተ ነህ ከአጥንት የወጣው የኔ ምልህ እግዚአብሔር የሰጠኝ ከወንድ ሁሉ መርጬ እንዳገባ ልክ እንደ እህቴ የማዋየሽ ደግሞ እንደ ወላጅ የማከብርሽ ነፍሴ የምትወድሽ ምሳሳለሽ ከኔ የወጣሽ አጥንቴ ነሽ ቃል ኪዳኔ ሆይ ደስ ይበልሽ ደስ ይበልሽ ከእንግዲህ ዘውዴ አክሊሌ ነሽ አክሊሌ ነሽ አዲስ ኑሮዬ ደስ ይበልህ ደስ ይበልህ ኪዳን ገባሁኝ ላልለይህ ላልለይህ ሙሽራዬ አንቺ ነሽ ከአጥንቴ የወጣሽ የኔ ምልሽ እግዚአብሔር የሰጠኝ ከሴት ሁሉ መርጬ እንዳገባሽ ያከናወናችሁ ልጆች ሙሽሮች እንኳን ደስ አላችሁ። በምስክር ወረቀታችሁ ላይ እንደተገለጸው የገባችሁትን ቃል ኪዳን አጽንታችሁ እስከ መጨረሻው እንድትኖሩ አደራ አደራ ብለን ዛሬ ምስክር ወረቀት ሰጥተናል፣ ባርከናል፣ ጸልየናል። እግዚአብሔር ይባርክልኝ። የተቀደሱ የተባረኩ ልጆች ይስጣቸው። መድኃኒዓለም ክብርና ምስጋና ቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔዓለም ታምር ሠራ በማየ ቃና መድኃኔዓለም ታምር ሠራ በማየ ቃና መጀመሪያ ሆነ ቃና ዘገሊላ ቃናን ሊያደርጋት የታምሮ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ Thank you.
የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሠራችሁትን አበሳ ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚሆን ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና የምትኖር የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ የሚመጣውን ይጠብቃችሁ ለዘላለሙ። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የኔንም የሕዝብህን ኃጢአት ይቅር በል። የማይሠራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይፍታ። እግዚአብሔርን አመስግኑት። ጨርሰናል። ቃናን ሊያደርጋት የታምሮ ቀዳሚ ስፍራ የድንግል ክብር ተገለጠ የምልጃ ሥራ የድንግል ማርያም ከጭንቅ አወጣቸው ቃናን ሊያደርጋት የታምሮ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ ወደ
ለዚህ ቀን ያደረስከን ይህን ቀን ያሳየህን ተመስገን አምላካችን ከፍ በል ፈጣሪያችን። ለዚህ ቀን ያደረስከን ይህን ቀን ያሳየህን ተመስገን አምላካችን ከፍ በል ፈጣሪያችን። ስጋዬ ያጥንቴ ክፋዬ አጋዤ የቤቴ ሲሳዬ ለየሽኝ ከእናትና አባቴ ባሪያም ተሰምቷል ጸሎቴ። በሐሴት ተሞልቷል ሕይወቴ ወንድሜ አንተን በማግኘቴ በፍቅር ተረጋጋ ልቤ አካሌ አድርጌ ገንዘቤ። ልመናችንን የሰማ ጌታ ጸሎታችንን የተቀበልክ ያለ መከልከል ከፍ ትላለህ በሕይወታችን ስትመለክ። ለዚህ ቀን ያደረስከን ይህን ቀን ያሳየህን ተመስገን አምላካችን ከፍ በል ፈጣሪያችን። ወጣሁኝ ከብቸኝነት ጀመርኩኝ አዲሱን ሕይወት ባርኮልኝ የወገቤን ፍሬ ኖራለው ካንቺ ጋራ ፍቅሬ። ካጥንት ከጎን ወጥቼ አልችልም ካንተ ተለይቼ አንተው ነህ ዕጣ ክፍሌ ውዴ ቢደክመኝ ምትደግፈኝ ክንዴ። ልመናችንን የሰማ ጌታ ጸሎታችንን የተቀበልክ ያለ መከልከል ከፍ ትላለህ በሕይወታችን ስትመለክ። ለዚህ ቀን ያደረስከን ይህን ቀን ያሳየህን ተመስገን አምላካችን ከፍ በል ፈጣሪያችን። ይደንቃል የሥላሴ ሥራ መኖሬ ዛሬን ካንቺ ጋራ እንባዬም ልመናዬም ሰምሯል ፈቃድ በእኛ ተከናውኗል።
የልቤ የኔ ሚስጥረኛ አጋሬ የቅርቤ ጓደኛ ከወዳጅ ከእናት ከአባት ይልቅ ፈቀድኩኝ ዘላለሜ ልታውቅ ልመናችንን የሰማ ጌታ ጸሎታችንን የተቀበልክ ያለ መከልከል ከፍ ትላለህ በሕይወታችን ስትመለክ ለዚህ ቀን ያደረስከን ይህን ቀን ያሳየህን ተመስገን አምላካችን ከፍ በል ፈጣሪያችን ተሸነፍኩ ተረታሁኝ ባንቺ ከእንግዲህ ኖራለሁኝ ላንቺ ጌታዬ እንዴት ቢወደኝ ነው ኑሮዬን እንዲህ የባረከው መክሊቴ አምሃዬ ድሌ እግዚአብሔር የሰጠኝ አካሌ አዳሜ የልጆች አባት አንተውነ የነፍሴ ሐሴት ተሸነፍኩ ተረታሁኝ ባንቺ ከእንግዲህ ኖራለሁኝ ላንቺ ጌታዬ እንዴት ቢወደኝ ነው ኑሮዬን እንዲህ የባረከው መክሊቴ አምሃዬ ድሌ እግዚአብሔር የሰጠኝ አካሌ አዳሜ የልጆች አባት አንተውነ የነፍሴ ሐሴት ልመናችንን የሰማ ጌታ ጸሎታችንን የተቀበልክ ያለ መከልከል ከፍ ትላለህ በሕይወታችን ስትመለክ ለዚህ ቀን ያደረስከን ይህን ቀን ያሳየህን ተመስገን አምላካችን ከፍ በል ፈጣሪያችን ለዚህ ቀን ያደረስከን ይህን ቀን ያሳየህን ተመስገን አምላካችን ከፍ በል ፈጣሪያችን አማኑኤል ሆነ ከእኛ ጋር በግርግም
በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ I'm
मेरा हुሉንም እንዲገባ አድርገን አሁን ወደ እነሱ
እድምተኞች ሞልተው የተጋበዙበት ሲበሉ ሲጠጡ ወይኑ አልቆባቸው ድንግል እናታችን ቤዛዊተ ዓለም አንቺ ደረስሽለት ሆንሽው አማላጄ